በጣም የምንወደውና የምናደንቀው ክርስቲያኖ ሮናልዶ ኢንሻአላህ እያለ ይገኛል። አላህ ያሳካለት። Want to reach the number that you all know, and I will reach that number for sure, if no injuries, inshallah. And አንድ ሰው ታዋቂ ስለሆነና ሀብታም ስለሆነ ብቻ አላህ እስልምናን አይሰጠውም። እስልምናን ለመሰጠት መመረጥ ይጠይቃል። ከአላህ ዘንድ መፈለግ፣ ለጀነት መታጨትን ይጠይቃል። ዝም ብሎ እስልምናን ማግኘት የለም። አንድ ሰው ታዋቂ ስለሆነ ብቻ እስልምናን እንዲቀበል አታስገድዱት። ነገር ግን ጥሩ ሰው ከሆነ እስልምናን ተመኙለት፣ ስለ እስልምና ንገሩት። እስቲ ሁላችሁም ኮመንት ላይ ኢንሻአላህ በሉ። አንድ ምርጥ ነገር ልንገራችሁ። በዛ በተወደደው በረመዳን ወር ከነዚህ ከምታዩአቸው ተወዳጅ ኡስታዞች ጋር እንግዲህ ሊንክ ትራቨል የኡምራ ፓኬጅ አዘጋጅቷል። በ15 እና በ17 ተጉዛችሁ በረመዳን ወር ውስጥ በ29 በረመዳን ብትመለሱበት፣ በረመዳን 19 ተጉዛችሁ ደግሞ በሻዋል 5 ብትመለሱበት ፓኬጅ አዘጋጅቷል። አላህ ይወፍቀን። አቡ ኢንሻአላህ በሉላችሁ። ከታች ስልካችሁ አለ፣ እየደወላችሁ ፈጥናችሁ ተመዝገቡ።